ከሙስሊም ቤተሰቦች አሉኝ እዚሁ ላይ ያው የምታዩቸው ተማሪዎችም አሉ እና የመሸናነፍ እንትን ማለት ምናምን ጉዳይ ሳይሆን እና ምንድነው ያለው ነገር እዚህ ጋር በጣም በሰፊው ከ2 ሰዓት በላይ የፈጀ ውይይት ከሙስሊም ወንድሞቼና እህቶቼ ጋር አድርገንበታል። በእፎይ ጋር በተደረገ ጥሪ መሰረት ማለት ነው። ስለዚህ ከዚህ በፊት በተደጋጋሚ ምንድነው ጥሪ ቀርቦለት ከተለያዩ ወንድሞቼ ጥሪ ቀርቦለት እነዛ ጥሪዎችን አሻፈረኝ ብሎ አለመቀበሉን ወንድሞቼ ነግረውኛል። መልካም የኡስታዝ ያው እንደምታውቁት የውይይት ጥሪ አቅርቦልኝ ነበረ። የውይይቱን ጥሪ ከተቀበልኩት በኋላ ቲክቶክ ላይ ውር የሚሉት ተንጫይተው እንደምንም ብለው ያው ብዙ ገመናዎች እንዳይወጡባቸው እንዳይወያይ አድርገውታል። ቤታቸውን ከፍተው እንዳይወያይ ያደረጉበት ምክንያትና እሱ ጋር መጥተው የነገሩት ምክንያት የተለያዩ ነው። ቤታቸውን ከፍተው ከተናገሩት ውስጥ ኡስታዙ ይገረፋል፣ ከዛ በኋላስ እኛም እንዋርዳለን፣ ሃይማኖታችንን ያስዋርድብናል፣ ምንም የሚያውቀው ነገር የለም። አክቹዋሊ ማስተር እንዳለው ኡስታዙ ሰምቻለሁ፣ በንጽጽር ላይ ማለት ነው። የአቡ ሃይደር ጓደኛውና የሱ ተማሪም እንደነበረ እንደዛ ነገር ሰምቻለሁ፣ በመጅሊስ ደረጃም። እንዲሁም ደግሞ አይ ቲንክ አፍሪካ ቲቪ ላይ ነው እንደዚህ እስልምና እንትን ላይ የሚሰራ ሰው ነው። ግን ሴቶቹ ራሱ እንዴት እንዳሉት እዩ። ሰርቷል እኮ ዓለም ማስታወቂያ ሰርታ ለቃለች። ሰው የኡስታዙ አይደለ? ኡስታዙ ከሆነ እንደዛ ነው ሰየድ እና ደውል እንደዛ ይሻላል። ግን እኮ ውይይት መወያየት ይችላል። በነገራችን ላይ አቡ መሐመድ እሺ መወያየት ይችላል። በእርግጥ ግን እሱ በሚያመጣው አጀንዳ ትክክል ይመልሳል ወይ ነው ዋናው ፖይንቱ። ምክንያት ረገጥ አድርጎ በገዛ መጽሐፉ መያዝ የሚችል ሰው ነው ከሱ ጋር መወያየት የሚችለው። አሊያን ዝም ማለት ነው የሚበጃው። እንግዲህ እንደሰማችሁት ቤታቸውን ከፍተው ሲያወሩ ምጠይቀውን እንኳን መመለስ ጥያቄን እንኳን ሊረዳ እንደማይችል ነው የተናገሩት ማለት ነው። እሱ ቤት ሄደው ግን የነገሩት እሱ ጎበዝ እንደሆነ ጀግና እንደሆነ እኔ እንደማልመጥነው ነገር ምናምን ነገር እንደው የእሱ እኔ ጋር ከተወያየ ተከታይ እንደማገኝ ፎሎወር እንደማገኝ እይታዬ እንደሚጨምር ምናምን ነገር አክቹዋሊ 30-40 ሰው ነው ዞ ላይቭ ላይ የሚቀመጠው። ግን እሱ ከመጣ እኔ ጋር የእሱን ፎሎወር ፈልጌ እንደሆነ ነገር ምናምን ነገር በመቀጠል ደግሞ ሰዎች በቃ ስራ እንትን ነው በቃ ሁሉም ሰው መሰማራት ያለበት በስራው ነው። በቃ በስራው ነው በቃ መሰማራት ያለበት። ወላሂ ቀስሮ በስራው ነው። አይደላችሁ ሰዎች በቃ ውይይት አትበሉ። ምክንያቱም እስላማዊ ነገር እንኳን ቢሆን ማለት ነው ጥያቄውን አትረዱትም። በጣም ነው እንትን የሚለው ማነስ አንዱ ኡስታዝ አወቆ አፍሪካ ቲቪ ላይ ምናምን እንትን የሚለው ማለት ነው አንዳንዴ እና ከእፎይ ጋር ለወያይ ብሎ ውይይት ተቀብሏል። እንግዲህ እንደሰማችሁት ነው። ቤታቸውን ከፍተው ለብቻ ሲሆን ኡስታዙን መሀይም ያለ ስራው ያለ ፊልዱ የገባ አድርገው ጥርብ ያደርጉታል ማለት ነው የራሳቸው ኡስታዞች። እሱ ቤት ሲመጡ ደግሞ ጀግና ምሁር እንደሆነ እኔን ደግሞ አላዋቂ አድርገው ይስላሉ። ሰው ኡስታዙም ደግሞ ያንን ይዞ ጥሪ አቅርበውልህ ፈርተህ አልቀበል ብለሃል ምናምን ነገር እሱ ቤት መጥተው የነገሩትን ብሎ እኔ ላይ የሌሎቹን ሳትቀበል ለምን ምናምን ነገር አክቹዋሊ የጠራሃቸው ስም ዝርዝር የዘረዘርካቸውና ከነኛ ጋር ብትወያይ ብለህ ሪከመንድ ያደረካቸውን ሰዎች የውይይት ጥሪ አቅርቤላቸው የእናቴ መቀነት አደናቀፈኝ ብለው የተደበቁ ናቸው። ኤንዌስ ኡስታዝ ለማንኛውም ጥሪውን ያቀረብከው ራስህ ነበርክ። በዚህ መጠን በዚህ ሁኔታ እንደዚህ አይነት ፍራቻ ውስጥ መግባት ጥሩ አይደለም። አይነው ምን ያህል ጫና ሊያደርሱብህ እንደሚችሉ ይገባኛል። ነገር ግን እውነትን መርምር። ያለህበት የቆምክበት መንገድ ትክክል አይደለም። እውነትን ለማወቅ ሞክር። ኤኒዌይስ ግን ብዙ ስድቦች የተናገርካቸዋለህ፣ እነኛን ትቻቸዋለሁ። ፕላስ ደግሞ ሪፖርት አድርጉና ቤቱን አዘጉበት የሚልም ማነሳሻ ላይቭን ከፍተህ እየሰራህ ነው። እሱንም ቪዲዮን ሰምቼዋለሁ። ፕላስ ደግሞ እርምጃ ወስደን እሱን እናስቆመዋለን ያልከውንም ሰምቻለኝ። የዚህን ያህል ከመናገር አስቀድሞ ነው የውይይት ጥሪ ባታቀርብልኝ የተሻለ ነበር ለአንተ እዚህ ሁሉ ጭንቀት ውስጥ ከመግባትና እኔ ላይ እርምጃ ለማስወሰድ ቤቴንም ለማዘጋት
እናንተ ቤቱን አዘጉ፣ እኛ ደግሞ እርምጃ እናስወስድበታለን ማለት ከአንድ የሃይማኖት መምህር የሚጠበቅ አይደለም። ለማንኛውም ሰላምና ጤና ከአንተ ጋር ይሁን፣ ለወደፊቱ አይለመድህ።